በነጋ ጊዜ ወደ ቤታንያ ሲሄድ ተራበ። የማቴዎስ ወንጌል ምዕራፍ 21 ቁጥር 18 የምናገኘው ኃይለ ቃል ነው። በዚህ ለተወሰነ ጊዜ እንማማራለን። እንግዲህ የዛሬው ዕለት ቀኑ ርግመተ በለስ፣ በለስ የተረገመችበት አንጽሖተ ቤተ መቅደስ ያነጻበት ተብሎ ይታሰባል። በዚህ ሳምንት ለየት የሚያደርገው ሁልጊዜ በየዓመቱ ዓመት እስከ ዓመት ባለው የክርስቶስን ሕማሙን እናስባለን፣ እንዘክራለን። በቅዳሴያችንም በማኅሌታችንም በአለባበሳችንም እናስባለን። ከዚያም የተነሳ ሕያው ሆኖ ይታያል እና የዚህ ሳምንት ደግሞ ለየት የሚያደርገው ክርስቶስ ከመምጣቱ በፊት የነበረውንና ክርስቶስ ወደዚህ ዓለም ከመጣ በኋላ ሊሰቀል ሲል የደረሰበትን መከራና ያስተማራቸውን ትምህርቶች የሰራቸውን ስርዓቶች የምናስብበት ሳምንት ነው። እንግዲህ ከትናንትና ከሆሳዕና ጀምሮ እስከ ቀጣይ ሳምንት ድረስ እናስባለን። ከእሑድ ከ6 ሰዓት ጀምሮ እስከ ቀጣይ ሳምንት እስከ ቅዳሜ ጾር ድረስ 5 ቀን ተኩል ማለት ነው። ቅዳሴ አይቀደስም። መባረክ ወይም ደግሞ መስቀል መሳለም የለም። ይህ የመጀመሪያው የሚያሳየው 5 ቀን ተኩል ከ6 ሰዓት ከእሑድ 6 ሰዓት በኋላ ጀምሮ እስከ ቅዳሜ ድረስ እንደዚህ የተደረገበት ምክንያት ክርስቶስ ከሚመጣ ድረስ አዳም ከተፈጠረ ጀምሮ እስከ ክርስቶስ ከመጣበት ድረስ ያለው ዘመን 5500 ነው እና ይህ 5 ቀን ተኩል ወደ እግዚአብሔር አቆጣጠር ደግሞ በመንፈሳዊ አተረጓጎም ሲነገር 5 ቀን ተኩል የ5500 ዘመን ምሳሌ ስለሆነ ያንን ለማስታወስ 5 ቀን ተኩል ፍታት፣ ትናንትና ጠዋት ላይ ፍታት ተፈጽሟል። ከዚህ በኋላ ፍታት የለም። ዛሬ ሰው ቢሞት አይፈታም፣ ዝክርም አይዘከርም። አንድ በዓል ቢውል በዛሬው ዕለት ትልቅ በዓል ቢውል እንኳን የሚከበረው የዚህ ሳምንት ውስጥ የሚውል በዓል የሚከበረው በክርስቶስ ሕማም ሞት በመታሰብ ነው። ዝክር አይዘከርም፣ ቅዳሴ አይቀደስም። ምክንያቱም በብሉይ ኪዳን አሁን ያለንበት በሀሳብ ወይም ደግሞ በህሊና በተዘክሮ ውስጥ ብሉይ ኪዳን የነበረውን ዘመን እያሰብን ስለሆነ በዛ ዘመን ደግሞ ሰዎችን ነፍሳትን እግዚአብሔርን ማራቸው ብሎ መጸለይ እንዲማሩ የሚጸለይበት መንገድ ያልነበረ። ምክንያቱም የነበሩት እነሱ በሲኦል ውስጥ ስለነበረ በመከራ ውስጥ ስለነበረ የቅዱሳን ስም የሚታሰብበት ዘመን አልነበረም። ከእግዚአብሔር ጋር አንድነት ህብረት የነበረበት የሰዎች ህብረት የነበረበት ዘመን አልነበረም እና ያንን ለማሰብ እንዲህ ይደረጋል። ሁለተኛው ይህ ሳምንት ቀን ሰሙነ ሕማማት ይባላል። ሕማም ማለት ማዘን፣ መተከዝ ወይም ደግሞ መከራ መቀበል ማለት ነው። ስለዚህ የክርስቶስ መከራ መቀበሉ፣ ማዘኑ፣ መተከዙ ስለ ሰው ፍቅር ሲል የቆሰለው ቁስል የሚታሰብበት ሳምንት ስለሆነ ሕማማት ይባላል። ሕማም ማለት አንድ ነው። ሕማማት ሲበዛ ነው። ሕማማት ማለት መከራዎች፣ ሐዘኖች፣ ቁስሎች ማለት ነው። ስለዚህ የሕማማት ሳምንት በግብረ ሕማማት እንዲሁም ሲናነብ ወያፈጽመን ዛተ ሰሙነ በሰላም ወዲያና በሰላም ይህን ሳምንት ያስፈጽመን እያልን እንጸልያለን እስከንጨርስ ድረስ ሳምንቱ እና ይህ ሳምንቱ በአጭሩ ሕሊናችንን ከክርስቶስ ጋር የምናሳተፍበት ወይም ደግሞ ወደ ኋላ መለስ ብለን ለአፍታ ያህል የክርስቶስን ሕማም አስበን ከክርስቶስ ጋር የምንገናኝበት። መቼም በዓለም ውስጥ ማንም ሰው ቢሆን ጠላቱን ለመውደድ ብዙ ጊዜ ሊቸገር ይችላል። እግዚአብሔር ግን ሰው ጠላቱ ሳለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ወንዘ ጻሩ ንሕነ ለእግዚአብሔር ተሳለነ በሞቱ ወልዱ፣ እኛ የእግዚአብሔር ጠላቶቹ ሳለ በልጁ ሞት ይቅር አለን ብሎ የተናገረ እግዚአብሔር በዚህ ሳምንት ጠላቶቹ ነን፣ ግን ጠላቶቹ ሆነን ደግሞ እንዲሁም አልተወንም። ከመውደድ ባለፈ ልጁን ስለኛ አሳልፎ መስጠት። መቼም በዓለማችን የሚታወቀው አብዛኞቻችን ስለ ጠላቶቻችን ሲነሳብን በጣም እንሰቀቃለን፣ ወይም ደግሞ እነሱን ማሰብም ማየትም አንፈልግም። እግዚአብሔር ግን ጠላቶቹ ሳለን ከማሰብ ከመውደድ ባለፈ ልጁን ደግሞ 2-3 ልጅ ኑሮት አይደለም አንድ ልጅ ሌላም ተቀዳሚ ተከታይ የሌለው። እንግዲህ አስቡት፣ በእኛ መካከል አንድ ሰው እጅግ የሚወደው ተቀዳሚ ተከታይ የሌለው ልጅ ቢኖረው እርሱን ስለ ጠላቱ አሳልፎ ቢሰጥ ምን ያህል ቢወደው እና እግዚአብሔር
ልጁን ለዓለም አሳልፎ የሰጠበት ሳምንት የሚታሰብበት ነው እና ሰጥቶ ብቻ አይደለም ልጁን ለጠላቶቹ ምግብ አድርጎ ሰጥቷል። ማለት ስጋውን ቆርሶ ደሙን አፍስሶ ሲሰጥ ሰዎች የክርስቶስን ስጋ በልተው ደሙን ጠጥተው ከእርሱ ጋር እንዲኖሩ ለዘላለም። እንግዲህ ከዚህ መቼም የበለጠ ፍቅር የለም። በዓለም የትም ቦታ ብንሄድ ይህን የመሰለ ፍቅር የለም እና እግዚአብሔር ሰውን እስከምን መጠን ድረስ ሊወደው ይችላል ወይም እስከምን መጠን ድረስ ሊወደው ነው የሚለውን የምናስብበት ሳምንት ነው እና እንግዲህ በዚህ ሳምንት በተለይ በቤተ ክርስቲያን ዲያቆኑ ደወል ሲደውል ታያላችሁ። ልብስ ለብሶ ቃጭል እየመታ ሲዞር ታያላችሁ። ይህ ምሳሌ አለው። አንዱ ቃጭሉን እየደወለ ማለት እየመታ የሚዞርበት ምክንያት ከክርስቶስ ልደት በፊት ነቢያት እግዚአብሔር ይመጣል፣ ይወርዳል፣ ይወለዳል፣ ስለኛ መከራ ይቀበላል የሚለውን ትንቢት ተናግረው ነበርና ያንን ለማዘከር ዲያቆኑ ይዞርና በየሰዓቱ ለምሳሌ ምናግ ላይ ጠዋት 1 ሰዓት ላይ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 10 ሰዓት ላይ በተመሳሳይ ሰዓት ጊዜያት በደረሱ ቁጥር ዲያቆኑ እየወጣ ይደውላል። ያ ቃጭሉ ድምፁ ነቢያት ሲናገሩት የነበረው ትንቢታቸው ነበርና የዚያ ምሳሌ ነው። ልብሱን ካህናቱ በዚህ ሳምንት ሁልጊዜ የሚለብሱት ወደ በትክክሉ ሳይገለብጡ ነው። በዚህ ሳምንት ግን የውስጡን ወደ ውጭ ገልብጠው ይለብሳሉ። ያ ማለት በባህሪው ተሰውሮ የነበረ አምላክን በዚህ ዓለም ተገልጦ እንዲያየን ነው ለማሳየትና ጥቁር ልብስ ይለብሳል። በተለይ ዓርብ ላይ ካህናቱ ጥቁር ልብስ ይለብሳሉ። ጥቁር ልብስ የመጀመሪያው መከራን የሚያመለክት ሲሆን፣ ሁለተኛ ግን እግዚአብሔር ምን ያህል ስለ ሰዎች ሲል ስጋን ለብሶ መከራ እንደተቀበለ እና የደረሰበትን ግፍ ለመግለጽ ልብሱን ገልጠው ይለብሳሉ ካህናት። ከዛ ሁላችንም አብዛኞቻችን ምዕመናን በክርስቶስ በዕለተ ዓርብ እየወደቀ እየተነሳ ለእኛ መከራ ተቀብሎ ፍቅሩን እንደገለጠልን ይህንን ሳምንት እኛ በስግደት እየወደቅ እየተነሳን እናከብራለን። እርሱ ለእኛ ሲል መከራ ተቀብሏል። እኛ ግን ከክርስቶስ መከራ ለመሳተፍ እንሰግዳለን። ይህም ስንሰግድ የምናስበው ነገር አለ። ምንድን ነው የምናስበው? አንድ ሰው ሲወድቅ ሲነሳ የሚያሳየው አለ። ሲወድቅ ከመሬት መፈጠሩን፣ ሲነሳ ከዚህ አንስተህ ፈጠርከኝ ማለት ነው። ከዚያ ሁለተኛ ደግሞ ሲቀጥል ክርስቶስ በሐሙስ ማታ ሲወድቅ ሲነሳ ማለት ለአርአያ ለሐዋርያት ስግደትን አሳይቷቸዋልና ያንን ለማዘከር መስቀል ተሸክሞ በቀራንዮ መንገድ መስቀሉን ተሸክሞ ሲሄድ የወደቀው የተነሳዋል እና ያንን ለማዘከር እንወድቃለን፣ እንነሳለን፣ እንሰግዳለን። በአጭሩ ስግደታችን ከክርስቶስ መከራ ያሳተፈናል፣ ደግሞ ክርስቶስን እንመስልበታለን እና ይህን ሳምንቱ ይህን እያሰብን እንሰግዳለን፣ እንጸልያለን። በዚህ በግብረ ሕማም ውስጥ በጣም ብዙ ትምህርቶች ጸሎትም ጭምር ነው። ንባብ ብቻ ሳይሆን ከሊቃውንት አለው፣ ከመነኮሳት አለው፣ ከብሉያት አለው፣ ከሊቃውንት አለው፣ ከአዲሳት አለው። ሁሉም የጸሎት አይነት የጥበብ የትምህርት አይነት ዘርፎች በውስጡ ተካተውበታል። በግብረ ሕማማት ሰው እንዴት መኖር እንዳለበት ብንፈልግ አለው። ሕይወቱን እንዴት መምራት እንዳለበት ብንፈልግ፣ ከዛ እግዚአብሔር ሰውን እንዴት እንዲወደደ ብንፈልግ አለው እና የዛሬው ዕለት ርግመተ በለስ ይባላል። ርግመተ በለስ ማለት በትናንትናው በሆሳዕና ዕለት በእሑድ ቀን ወደ ቤተ መቅደስ ገብቷል። ከገባ በኋላ ቤታንያ ሂዶ አደረ ይላል። በአልዓዛር ቤት አድሮ ከዛ ወደ ኋላ በነገተው ጠዋት ሲወጣ ክርስቶስ ቤታንያ ሲደርስ ተራበ ይላል። እንግዲህ ተራበ ካለ በኋላ ሄደና በለሷን ፍሬ ባገኝባት ብሎ ፈለገ ይላል። እንግዲህ የዛሬ አጭር ታሪኩ ይሄ ነው። እንግዲህ የሚያሳየው ይሄ ክርስቶስ አሁን ልክ እንደኛ እንደምናስበው ምግብ አስፈልጎት ወይም ደግሞ የቁርስ ጉዳይ አሳስቦት አይደለም። በዚህ ምዕራፍ ውስጥ በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ሊነግረን የፈለገው ክርስቶስ ጠዋት ነው የሚለው። ከነጋ በኋላ ጠዋት ሲሄድ መንገድ ላይ ተራበ። ከዛ በለሷን ፍሬ ባገኝባት ብሎ አየ ሄደ። ግን ሲያያት ፍሬ አልነበራትም፣ ቅጠል ብቻ ነበር ያገኛት እና በለሷን ረገማት ይላል። ወይኩን ፍሬ በውስቴትኪ ለዘላለሙ በአንቺ ውስጥ ፍሬ ይገኛላት ይላል። በዚህ ውስጥ ማስተላለፍ የፈለገው ክርስቶስ ስለ ምግብ መሻት አይደለም። በነገራችን ላይ ክርስቶስ ዓለምን ሁሉ የፈጠረ
ለፍጥረታት ሁሉ ምግብ የሚሰጥ ነው። በጣም የሚደንቀው ለሁሉ የሚመግብ ሲሆን ሁሉን የሚያጠጣ የሚያለብስ ሲሆን ምግብ ፈለገ ተብሎ በመነገሩ ምክንያት ነው። ይሄ ደግሞ ፍቅሩ እስከምን ድረስ መቼም በዓለማችን ውስጥ ሰዎች ምን ያህል እንኳን ሊወዱን ቢችሉ ስለኛ ሊራቡልን አይችሉም። ክርስቶስ ግን ስለኛ መራቡን አሳይቶናል። እና ታዲያ አምላክ ይራባሉ ሲባል አምላክ አይራብም። ታዲያ የተራበው በምንድን ነው? በስጋ ነው። ይህ መራቡ ደግሞ ቀጥታ ከምግብ ሳይሆን የተራበው ከሌላ ነበር። ያም ደግሞ የእግዚአብሔር ሰዎችን የማዳን ማለት ከሰዎች የሚፈልገው ነገር አለ። እሱ ምንድነው? ፍቅረ ሰብ፣ ሰዎችን ማዳን፣ ሰዎችን መውደድ ነው የተራበው። እና ዕፀ በለስ ላይ ሂዶ ዕፀ በለስ ካለበት ቦታ ዕፀ በለሷን አየ፣ ከዛ ረገማት የተባለው በዕፀ በለሱ አንጻር በምሳሌ ሊያስተምር ስለፈለገ ነው። ዕፀ በለሷ የሰዎችን አጠቃላይ በዓለም ውስጥ ያለው የሰዎችን ሕይወት ትወክላለች። የሰዎች ሕይወት በዕፀ በለስ ይመሰላል። በትንቢተ ኢሳይያስም በተመሳሳይ የወይን ቦታ እግዚአብሔር እንደተከለ ከዛ በኋላ ያ የወይን ቦታው ለእግዚአብሔር ፍሬ እንዳላፈራለት ሲናገር እናያለን። እና የዕፀ በለሱ የሰዎችን ሕይወት ይወክላል። እንዴት ከተባለ ይህ ዕፀ በለስ መጀመሪያ አዳም ስቶበታል። በኋላም እነ ናትናኤል ችግር ሲፈጥሩ ወይም ደግሞ ኃጢአት ሲሰሩ ታይተዋል። ከዛ ስር እና ዕፀ በለስ ክፋት ሰዎች ሲሰሩ ለዛ እስከ መሸሽጊያ ከመሆን አልፎ ለኃጢአት ወደ ዓለም መግቢያት ምክንያትም ሆኗል። ስለዚህ ያ ዕፀ በለስ የተባለው የሰዎችን ሕይወት የሚወክል ነበር። ማለት የዕፀ በለስ ቅጠል ዕፀ በለስ ኃጢአት ነው። ኃጢአት በዕፀ በለስ ትመሰላለች። ስለዚህ ዕፀ በለስን ሄደና አየ፣ ጠዋት ሲነጋ ሄደ። ከዚያ ከዕፀ በለሷ ፍሬ ባገኝብሽ ብሎ አየ፣ አላገኘባትም። ማለት ከክርስቶስ ልደት በፊት ከአዳም ጀምሮ እስከ ክርስቶስ ድረስ ዕፀ በለስ አፍርታ ወይም ደግሞ አብባ ነበረ፣ ፍሬ አፍርታ ነበር። ክርስቶስ ሲመጣ ግን ፍሬ አላገኘባትም። ማለት ኃጢአት በአዳም ምክንያት ዓለምን ገዝታ ሳፍና ትኖር ነበረ። ቅዱስ ጳውሎስ እንደተናገረ የኃጢአት ደሞዝ ወይም ደግሞ የኃጢአት ፍሬ ሞት ነው እንዲያለ ፍሬን አፍርታ ትኖር ነበረ። ያ ፍሬዋ ሞት ነበረ። አሁን በክርስቶስ ምክንያት ግን ክርስቶስ ከሀገር ወጥቶ ከከተማ ወጥቶ ሲሄድ ማለት እግዚአብሔር ክርስቶስ የመጣበት ከተማ ኢየሩሳሌም ሰማያዊ ደግሞ ከሰማያዊ ሀገር ከአርያም ነው የመጣበት ከተማ ማለት ነው። ዕፀ በለስ የነበረችበት ከተማ ደግሞ እኛ ያለንበት ዓለም ነው። በዓለም ውስጥ ያገኛት የዕፀ በለስ ቅጠል ሰፋፊ ወይም ደግሞ ደስ የሚያሰኝ እንደሆነ ኃጢአት በዓለም ውስጥ ማንኛውም ሰው ሲሰራ ደስ ታሰኛለች፣ ትጥማለች። ጠቢቡ ሶሎሞን በምሳሌ ላይ ሰው ኃጢአት ሲሰራ ጫውጫው ይለዋል ወይም ደግሞ ደስ ያሰኘዋል። በዘማ ቦታ ስትሄድ ዘማዋ ትስብሃለች። በኋላ ግን መጀመሪያ ኃጢአት ስታሰራ ደስ ልታሰኝ ትችላለች። ሰዎች ወደ ስርቆት ሲወስዱ ደስ ሊያሰኙ ይችላሉ። ኃጢአቱን በመስራት እነሱን በመምሰል ምክንያት ደስ ሊል ይችላል ለጊዜው። ነገር ግን ኃጢአቱን ከሰራው በኋላ ዝሙቱን ከፈጸምከው በኋላ ከሰረቅ በኋላ ሰዎችን በክፋት ከተባበርካቸው በኋላ የሚያሳዝን ነው። ደስ የሚያሰኝ አይደለም። መጀመሪያ ደስ ሊያሰኝ ይችላል፣ መጨረሻ ግን ፍሬው መራራ ነው ይላልና በዕፀ በለስ ፍሬ ውስጥ መጀመሪያ ይኮመጥጣት ሲመገቡት የዕፀ በለስ ፍሬ እና ኃጢአትን በተመሳሳይ እንደዚህ አይነት ነው ለማለት በዕፀ በለስ መስሎ አሳይቶናልና ዕፀ በለስ ባጭሩ በዓለም ውስጥ ከዚህ በኋላ ክርስቶስ ረገማት ፍሬ እንዳታገኝ ብሎ ረገማት ማለት ከዚህ በኋላ ኃጢአት በዓለም ሰፍና መኖር የለባት ማለት አትኑር። ከዚህ በኋላ ሰዎችን አትግዛቸው። ቅዱስ ጳውሎስ እንደተናገረው ክርስቶስም በማቴዎስ ወንጌል እንደተናገረው ሰፊ የበለስ ቅጠል ሰፋፊ ወይም ደግሞ ደስ የሚያሰኝ እንደሆነ የዓለም ጎዳና ወይም ደግሞ የሥጋ ጎዳና ሰፊ ነው፣ የጽድቅ ጎዳና ደግሞ ጠባብ ነው እና ጠባቡን አስወግዶ ሰፊውን አስወግዶ ማለት ጠባቡን ለእኛ ሰጥቶ ሰፊውን አስወግዶ እኛን ወደ ኃጢአት ወደ ሞት የሚወስደን መንገድ ያስወግዶ ደስ የሚያሰኘውንና ወደ እግዚአብሔር ወደ እርሱ የሚያቀርብንን እንደሰጠን ለማሳየት ነው። በአጭሩ ክርስቶስ የተራበው ምንድን ነው ከተባለ በሆሳዕና ሁለቱን አህዮች ሐዋርያትን ፈታችሁ ኑ ብሎ ልኳቸው ነበረ።
እነዚያ የተፈቱት አህዮች የሰዎች ሕይወትን ይወክሉ ነበር። አሁንም ደግሞ በዛሬው ዕለት የረገማት በለስ ከደረቀች በኋላ ክርስቶስ ተራበ የተባለው ሰዎች ከእግዚአብሔር ራቀው የነበሩ ስለነበረ አሁንም ድረስ ክርስቶስ እስከምን ድረስ እንደሚፈልግ ያሳይበትም ታሪክ ነው። ባጭሩ ክርስቶስ እኛን ከምግብ በላይ ሰው የመጨረሻ የሚራበው ምግብ ነው። ግን ከዚያ በተጨማሪ ደግሞ ሰዎችን ሲያጣ የሰው ፍቅር ያገብረዋል፣ ደግሞ ሰዎችን ይራባል። ክርስቶስ የተራበው እኛ እንደምናስበው ስጋዊ ነገር ወይም ደግሞ የሚታይ ግዙፍ ነገር ሳይሆን ሰዎችን ማዳን ነው። በዮሐንስ ወንጌል ላይ ሐዋርያት በአንድ ጊዜ ሌላ ቦታ ሄደው ምሳ ሊገዙ ማለት ነው መጥተው እንብላ አሉት ይላልና እኔም አልበላም በልቻለሁ አላቸው። ሌላ ሰው ያመጣለት ምግብ ያመጣለት ሰው ይኖር ይሆን ብለው አሰቡ ይላልና በኋላ ይህን ሲመልስላቸው እኔ የምመገበው የአባቴን ፈቃድ መፈጸም ነው ብሏቸዋል። የክርስቶስ ፈቃድ ሰዎች የእርሱ ሆኖ ማየት ሰዎች ለእርሱ አድረው ማየት እና በፍቅር ኑረው ማየት ነው። አሁን በቤተክርስቲያናችን በሕይወታችን ውስጥ እያንዳንዱ የተራበው ነገር አለ። ምንድነው? እሱም ከእግዚአብሔር መለየታችን፣ የእግዚአብሔርን ፍቅር ማጣታችን። እኛ ለእግዚአብሔር ልንሰጠው የምንችለው ትልቁ ምግብ ሌላ አይደለም፣ በንስሐ ሕይወት ወደ እርሱ ስንመለስና እርሱን በፍቅር ስንመስለው ስንወደው ነው። እግዚአብሔር ከኛ ብዙ ምግብ አይደለም የሚፈልገው። በራዕየ ዮሐንስ እንደተናገረው ቤቱን ጎደጉዳለሁ ማለት እቆረቆራለሁ ቢከፍትልኝ ገብቼ አብሬ እራት እበላለሁ ይላል። ክርስቶስ ከኛ በሕይወታችን ውስጥ የሚፈልገው እራት መብላት የሚፈልገው ፍቅር ነው። በአገልግሎታችን ውስጥ፣ በትዳር ሕይወት ውስጥ፣ በምንኩስና ሕይወት ውስጥ እና በጸሎታችን ሕይወት ውስጥ ከኛ ክርስቶስ የሚፈልገው ነገር የሚራበው ወይም ተራብኩ ብሎ የሚናገረው ይህ አሁን ተራበ የሚለው ቃል በዛ ጊዜ በዕለተ ዓርብ ወይም ደግሞ በስጋዊ ዘመን ብቻ ተፈጽሞ ያቆም አይደለም፣ ይቀጥላል። ልክ ክርስቶስ ዓለምን ሲፈጥር ብዙ ተባዙ ምድርን ሙላት ብሎ የተናገረው ቃል አሁን ድረስ እንደሚሰራ በዕለተ ሐሙስ የሰጠው ስርዓት ትእዛዝ አሁንም ድረስ እንደሚሰራ ተራብኩ የሚለውም ቃል በእያንዳንዱ የክርስቲያኖች ሕይወት ውስጥ ይሰራል። ተርቤያለሁ ብሎ የተናገረው ቃል ለእያንዳንዱ ክርስቲያን በጸሎት ሕይወት ውስጥ ተመስጦ የለውም። በአገልግሎታችን ውስጥ ሕይወታችን ውስጥ ፍቅር የለንም እና ከኛ እግዚአብሔር የሚፈልገው በቅዳሴያችን ውስጥ፣ በቁርባናችን ውስጥ፣ በምጽዋታችን እና በስጦታችን ውስጥ፣ በዝክራችን ውስጥ የፈለገው ነገር ምንድነው? ቅጠል ብቻ ሆኖ ያገኘው ምንድነው? አገልግሎት አለን፣ የክርስትና ልብሱ አለን፣ ጸሎቱ አለን፣ ግን ፍቅር የለውም። ብዙ ጊዜ ለብሰን ስለታየን፣ በስብከት ስለታየን፣ በመዝሙር ስለታየን፣ በትዳር ሕይወት ውስጥ ስለታየን፣ ክርስቲያናዊ ነን ብለን ስለታየን ብቻ ወይም ደግሞ ስለመሰለን ብቻ ትክክለኛ ይመስልናል። ነገር ግን ብዙ ጊዜ እንደ በለሷ ቅጠል ብቻ መገኘት ማለት ቅጠል ብቻ የሚገኘው የሚባለው ቅጠል ብቻ ነው የሚባለው ነገር እንደዚህ መልክ ብቻ ወይም ደግሞ ስርዓት ብቻ ሲሆን ነው እና ይህ ስርዓት ብቻ ከመሆን አልፎ ክርስቶስ ከአንድ ዕፀ በለስ ሄዶ ፍሬ ፈለገ የተባለበት ምክንያት በእያንዳንዱ የክርስቲያን ሕይወት ውስጥ ፍቅርን ይፈልጋል፣ ከእርሱ ጋር አንድ መሆን፣ ያም ደግሞ ፍቅርን መያዝን ይፈልጋልና ስለዚህ የሚያሳየው ወይም ደግሞ ማስረዳት የፈለገው ኃጢአትን አስወግዷል፣ ግን በእያንዳንዳችን ሕይወት ውስጥ የሚራበው ወይም ተራበው የተባለው እርሱን እንድንመስል፣ ያም ደግሞ ፍቅርን እንድንይዝ፣ ጓደኛችን፣ ባልንጀራችንን፣ ሰውን ሁሉ ስለ እርሱ ብለን እንድንወድ ነው። ስለዚህ እርሱን የፈለገው የተራበውን ነገር እንድንሰጠው፣ መቼም ለምንወደው አካል የሚፈልገውን ነገር መስጠት ለእኛ ቀላል ነው ከወደድ ነው እና ክርስቶስን ከወደድ ነው ለጓደኛችን ለክርስቶስን ፍቅራችን መግለጥ ቀላል ነው እና በዚህ ሳምንት የፍቅር ሳምንት ስለሆነ እርሱ እስከ ሞት ድረስ እንዲወደደን እኛም እስከ ሞት ድረስ እንድንወደው እግዚአብሔር መልካም ፈቃዱ ይሁንልን። የተራበውን ፍቅር እንድንሰጠው እግዚአብሔር መልካም ፈቃዱ ስለሆነ ፈቃዳችንን ሰጥተን ፍቅርን እንድንመግበው ፈቃዱ ይሁንልን። ስብሐት ለእግዚአብሔር። ይቆየን።
ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። ተስፋ የምናደርጋትን መንግሥተ ሰማያት እግዚአብሔር አምላካችን ያወርስልን። በሚገርም አንደበት በእውነት ለሰስ ባለ አንደበት ለጆሯችን በሚጥም መልኩ ነው ሲመግቡን ስለ ፍቅር ሲያስተምሩን የነበረና በእውነት ለመምህራችን የአገልግሎታችን ዘመን እግዚአብሔር አምላክ ይባርክልን። ያው ብዙ ጊዜ የምታገኟቸው ያው እንግዲህ በሶሻል ሚዲያው ላይ ብዙ ጊዜ ያስተምራሉ። በየሀገሪቱ አውድ እንደዚህ የተዛወሩ ወንጌልን እያስተማሩ ያሉ መምህራችን እና በእውነት መምህራችንም አሁን ስላስተማሩ በዚህ ተገኝተው እድሜና ጤናውን ያድልልን። እንግዲህ መምህራችን በጣም ደግሞ ከምንም በላይ በዛሬው ዕለት እንግዲህ ሰኞ ይህንን ቀን ነው እያሉ ነበር ሲያስተምሩ የነበረው። መርገመ በለስ በለስ የተረገመችበት ቀን ነው እያሉ ያው እንግዲህ በብዙ ሰዓት አስተምሮናል ማለት ነው። እንግዲህ በለስ የተባለ በለስ እንዳልሆነ እኛ ነን ክርስቲያኖች፣ እኛ ሰዎች ነን። እግዚአብሔር አምላካችን ያችን በለስ ፍሬ እንዳላት ብሎ በሩቅ ሲሄድ ነገር ግን ቅጠል ብቻ ነው ያገኘባት፣ ፍሬ አላገኘባትም። አሁንም እግዚአብሔር አምላካችን ወደ እኛ ይመጣል ተርቦ ከዛች ፍሬ ባገኘባት ብሎ እንደሄደ ሁሉ ወደ እኛም ደግሞ እግዚአብሔር ሲመጣ ሃይማኖት አላቸውን፣ መልካምነት አላቸውን፣ ቅንነት አላቸውን፣ ደግነት አላቸውን ብሎ ወደ እኛ ይመጣል። ነገር ግን ከኛ እግዚአብሔር ወደ እኛ ሲመጣ እምነት ከሌለን፣ ሃይማኖት ከሌለን፣ ደግነት ከሌለን ፍሬ አጥቶ ተመለሰ ማለት ነው። እግዚአብሔርን አስቆጥተ ነው ተመለሰ ማለት ነው። እና ይሄ እኛ ግን አሁን መምህራችን በደንብ አድርገው ያስተማሩን ምንድን ነው? ፍቅርን እንድንይዝ ነው። ይህ ሳምንት የፍቅር ሳምንት እንደሆነ ሁሉ ፍቅሩን እግዚአብሔር አምላክ እስከሆነ ድረስ የገለጸልን እስከሆነ ድረስ ያው እያንዳንዳችን በሕይወት መጥቶ እግዚአብሔር ወደኛ መጥቶ ፍቅርን ሲያጣት ፍቅር እንደሌለን ሲያጣ እግዚአብሔርን ማስቆጣት መረገም ማለት ነው። እና እግዚአብሔር አምላካችን ሁላችንንም ከርግመት ያድነን። ፍቅሩን፣ ሃይማኖቱን፣ ጸጋውን፣ ደግነቱን እግዚአብሔር አምላክ ሁላችንም ያድለን። ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።